ለመቀመጥ የመጣ መጣ ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውም ባይሆን አለ በእንት የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኔ ያማል። አንተ ትንሽ አንድ ሁለት ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጁ ነው። ከዚህ በላይ ሰው በቃ እሺ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አድርግ ነው የምትለን? አንተ ነህ በጋራጅ፣ እኔ ነኝ በጋራጅ። አረጄ ገፍፌ በልታል። እሺ በጉ ለማንኛውም ታርዷል። አንተ መክፈፍ ብቻ ነው። ና እንሂድ። አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍሱ ሳይወጣ ገፍፌ ያስረክብሃል። ምን ማለት ነው? ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ትሰማዋለህ። እርቃኑን ቆሞ አንተ ልታሾፍ ነው እንዴ? አይደለም እና አሾፍ ሙያ እኮ ነው። ሙያ ማልችለው ነገር አልችልም እላለሁ። የምችለው ደግሞ በኩራት በኮንፊደንስ እችላለሁ እላለሁ። ስማኝ ሳይሰፈር በሬ አለ፣ በሬ ታርዳለን። አንድ በሬ አለ፣ በሬ አልችልም ማለት አይ እንደዚህ ነው። አልችልም ማልችለው አልችልም። እንዴ አንተ ጤነኛ አይደለም እንዴ? ፍየል ባለ አንድ ብልት ባለ አንድ ብልት ብቻ ባለ አንድ ብልት አልችልም። ፍየል አዎ አንተ ያሾፍክ ነው እንዴ? ከዚህ በላይ መቀለድ አልችልም። እኔ ኩራለሁ ነኝ። የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን እየዞርን ሰው ጠይቃለን፣ መንገድ ላይ ምናምን ሰው ጠይቃለን። ችግር የለውም ችግር የለውም። አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድነው? ለምን እንደምታስቸግራት? ምን አገባ? ማረኝ ያስቸግረሽ መስሎኝ ነው። መግደረደር አይቻልም እንዴ? እንዲህ ነው እንደምትግደረደሪ? ንዳ በቃ አንተ ዝም ብለህ ምንድነው የምትለው? እጀናታልኝ። ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ምን ልታሳድረው ነው እንዴ? እጅን እንደ አንተ ምን አገባ? እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ፣ እጅን አምጣ። ዞር ብለና በእናትህ ምንድነው የምታየው? ጉዴ ዘመኑ ከፍቷል። አሬ ለአንተን ነው የምንጠብቀው። ውርስ ክፍፍል እባክህ። አይዞህ ውርስ ክፍፍል አይዟችሁ፣ ሁላችንም ድርሻችን ደርሰናል። እሺ አይዟችሁ፣ ሁላችንም ድርሻ ግን እንደሚገርመኝ ታውቃላችሁ? የሀያታችን ብልጠት እንዴት የሀያታችን ጓደኞቹ እዛኔ አሸሻው ገዳሜ ሲሉለ ሲጨፍሩ ምንም ያክል መሬት አይተዋል። ያዘልንም መሬት አይተዋል። አንበሳ ሩጥ አጨርሶም ያዘልን መሬት ሽጪ ከሀገር መውጣት እፈልጋለሁ። ሽጡልኝ ከሀገር። በዚህ ጊዜ ከሀገር ኢትዮጵያስ መቀየር ትችላለህ ወንድሜ መስመር አትለፍ። እሺ አንተ ሰላም አህመድ፣ እኔም እንደሱ ነው። በቃ መውጣት ነው ፈልገው ከሀገር ይፈድ ነው የምለው። ኧረ ኢትዮጵያስ መቀየር እንችላለን ወገን። ምን ሆናችሁ? እኔ ውል በጣም የሚቆጨኝ ነገር እኮ አንተ ያማል እንዴ? ወሬ እያስጀመርክ ማታስጨርሰኝ ምንድነው? ያማል እንዴ አንተ ኢልያስ፣ አንተ ምንድነው ወሬ እያስጀመርክ ዝም ብለህ ታጮት እንጂ ተጮት እና ምንድነው እንዴ? ወሬ እያስጀመርክ ጸጥ አትበለኝ። በቃ ተጮት። ምንድነው የምትጮተው? እግር ኳስ ነው እንዴ? ምንድነው ወንድሜ? እንዴ ለመታኝ ታጮት። በቃ ተጮት አበለኝ። እግር ኳስ ነው ወይ? አዎ በቃ አዎ እግር ኳስ ከሆነ መጮት ያማረ ሄደህ ተጮት ወንድሜ። እኔና እዚህ ጋር ቀጥቅጠኝ ያማል እንዴ? እኔ ጉድ አንተ አጋሺ ምን አለ በተከበረው በሬ ብትገባ ዘለባት ከተኛችሁ እንዳረብሻችሁ በር ላላለም ጓጓ እኮ ነው። እንደውም ያንተ ነገር ሰልችቶኛል። ይሄን ቅራቅምቦን ይዘህ ከቤቴ ውልቅ በል። አሁን እዚህ አይደለም የሥራዬ ባህሪ እኮ ነው። ምንድነው የምትሰራው? ያስመሽኝ ታውቁ። አንዴ ዲጄ ነኝ። ድንቄም ዲጄ። እንዴት ለመሆኑ ምን ላይ ነው የምታጫውተው? ኤፍኤል ላይ ነው ቨርቹዋል ላይ ነው? እኔ ካብከት ላይ ነው የማጫውተው። እውነት እላለሁ አንተ ኳስ ብትጮት ይሻላል። እንዴት? አሁን ከቤቴ ውልቅ በልልኝ ከቤቴ። ለምንድን ነው ግን የማይተባበሩኝ? ትንሽ ጊዜ